የአረፋ ለታ የሚደረግ ዱዓ ነው ምርጥ ዱዓ ከዱዓዎች ደግሞ እኔም ሆንኩኝ ነቢያቶች ካሏቸው ምርጡ ዱዓ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው ነው አሉ ሰለላሁ ዐለይሂ ወሰለም። ኢዘን የዚያ ለታ የአረፋ ለታ በአንድ በኩል ጾመኛ ነን፣ በሌላ በኩል በዚህ ዱዓ ላይ ያለን ዚክሩ ቂርአቱ ምናምኑ ሰደቃው በቃ የዚያ ለታ የዒባዳ ቀን ነው። ለአኸራም ለዱንያም ኸይር የምናፍስበት ቀን ነው ብለን ራሳችንን ለዚያን ዕለት ማዘን አንዲት ቀን ናት ወይንም የሆኑ ደቂቃ ሰዓቶች ናቸው ያልፋል። እኽዋን ለምን መጾም አስፈለገ? ለምን ሰደቃው አስፈለገ? ለምንስ ዱዓው አስፈለገ? ዱዓው ለምን አረፋ ላይ ለቆሙት ብቻ ለምን አልተባለ? ያ ጀማዓ አረፋ ሜዳ ላይ የቆሙትም አረፋ ሜዳ ላይ ያልቆሙትም እንዲያደርጉ ያዘዙት ተመሳሳይ ዱዓ ነው። ሰለዋቱ ረቢ ወሰላሙሁ ዐለይሂ። ለምን ካልክ ጥሪ የተደረገላቸው ሰዎች እዛ ለበይክ አላሁመ ለበይክ እያሉ አረፋ ሜዳ ላይ ቆመው ዱዓ እያደረጉ ዒባዳ እያደረጉ ነው ያሉት። ጥሪ ያልተደረገላቸው ሰዎች እነሱ የሚሰሩትን ዒባዳ እኛ መስራት አልቻልንም፣ ሐጅ ማድረግ ነው። እኛ የምንሰራውን ዒባዳ ደግሞ እነሱ ማድረግ አይችሉም፣ ጾም ነው። አየህ እነሱ በሐጁ እኛ በጾሙ ሙሻሪኩሁም ደርስባቸዋለን፣ በቃ እንቃረባለን። እነሱ በዱዓው እኛም በዱዓው፣ እነሱ ሐጅ ላይ ናቸው እኛ በሰደቃው ኢላኺሪ። አየህ እነሱ ተጠቃሚ ሲሆኑ ሐጅ የሄዱ ሰዎች እኛ የበይ ተመልካች እንዳንሆንና እንዳናዝን ለኛ ማስኛኛ የመጡ ዒባዳዎች ናቸው። فلذلك ያልሄድን ሰዎች እድሉ ያልደረሰን ኦር ጥሪ ያልመጣልን ኦር በሆነ ምክንያት ያልሄድን ሰዎች የዚያ ለታ በዚህ ዒባዳ ላይ ተጠምደን ወደ አላህ ከተቃረብን ምናልባት ምን ይታወቃል ወይ ከነሱ እኩል ወይም ከአንዳንዶቹ የበላይ ሊያደርግ ይችላል። ፈድሉላሂ ዋሲዕ